አልበርት አይንስታይን በዚህ ምድር ላይ 76 ዓመታትን ኖሯል። የህይወቱን ግማሽ ዓመታትን ያሳለፈው ግን ራሱን ከማህበረሰቡ በመነጠል ብቻውን ነበር። እንደ ማርከስ ኦረሊየስ እና አርቱር ስኩፒነር የመሳሰሉ ታላላቅ ፈላስፋዎችም ሰው እውነተኛ ማንነቱንና ገደበለሽ ረቂቋን ተፈጥሮ መረዳት የሚችለው ለብቻ በመሆን ቁልፍ ነው በማለት ለብቻ የመሆንን ምስጢራዊውን ኃይል ለማስተማር ሞክሯል። ዛሬ ላይ ግን ብዙ ሰዎች ብቸኝነትን የሚረዱበት መንገድ ፍጹም በተሳሳተ መልኩ ነው። ብዙዎች በብቸኝነት ውስጥ ይጠፋሉ፣ ብልሆች ግን በብቸኝነት ውስጥ ያድጋሉ። በዚህ ጫጫታና ሁከታ በበዛበት ዓለም ራሳቸውን ከትርጉም አልባ ጩኸት ገድቦ ለራሳቸው ጊዜ የሰጡ ጥቂት ሰዎች ግን አሁን ላይ የዓለም ኢኮኖሚ፣ ፖለቲካንና የቴክኖሎጂን ስርዓት ተቆጣጥሮ በመምራት ላይ ይገኛሉ። ነገር ግን በአካላዊና በዲጂታሉ ዓለም በሚዲያ በኩል ራሳቸውን ከግደለሹ ማህበረሰብ ጋር አስተሳስሮ የሚኖሩ ሰዎች በየጊዜ በመፈጠሩ በሚዲያው ዓለም ማዕበል እየተወሰዱ ጊዜያቸውን፣ ስሜታቸውንና ማንነታቸውን ለምስጢራዊ ሲስተም እየገበሩ ለመኖር የመረጡ ናቸው። በቁርአንና በመጽሐፍ ቅዱስም በእምነታቸው የተመሰከረላቸው ታላላቅ ነቢያቶችና የእምነት አባቶች ከአምላካቸው ዘንድ ኃይልን ለመቀበል ለብቻቸው ይሆኑ እንደነበር ቅዱስ መጽሐፍት መስክሮላቸዋል። ለመሆኑ በጥሞና ውስጥ በመቆየት ወይም ለብቻ በመሆን ውስጥ እንዴት አእምሯዊ፣ ስሜታዊና መንፈሳዊ ለውጦች ሊፈጠሩ ይችላሉ? በዚህ ቪዲዮ የምንመለከት ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። አንደኛ፣ እውነተኛ ማንነታችን የሚገለጠው ለብቻ በመሆን ውስጥ ነው። እኛ ሰው ልጆች በሶስት ማንነት ተዋቅረን የተፈጠርን ፍጥረቶች ነን። እሱም ስጋ፣ ነፍስና መንፈስ ናቸው። ካሉን ሶስቱ ማንነቶች ስጋ እጅግ ደካማና ግዛዊ ደስታ የሚያስደስተው የኛነታችን አንዱ ክፍል ሲሆን ብዙ ጊዜ የራሱን ደስታ ለማሳደድ ስል በነፍሳችንና በመንፈሳዊ ማንነታችን ላይ ትልቅ ተጽዕኖ በማሳደር ከገዛ ራሳችን ርቀን እንድንኖር አስገድደናል። በውጭ ዓለም የምናሳልፈው ቆይታ ወይም ከሰዎች ጋር የሚኖረን ግንኙነቶች በሐሳባችንና በስሜቶቻችን ላይ ተጽዕኖ በመፍጠር ማንነታችንን ይቀርጻሉ። ለምሳሌ የአብዛኞቻችን ፍላጎቶች ከራሳችን ወይም ከልባችን የመነጩ ሳይሆኑ የሌሎችን ያኗኗር ዘይቤን በመከተል እነርሱን ለመምሰል ከእነርሱ የተዋስንና ከቤተሰቦቻችን የወረስናቸው ፍላጎቶች ናቸው። ለብቻ መሆን ወይም በጥሞና በመቆየት ውስጥ ደግሞ እውነተኛ ማንነታችንና ትክክለኛ ፍላጎታችን ከውስጥ ሕሊናችን ይመነጫል። ለዚህ ደግሞ ለራሳችን የዝምታ ጊዜ መስጠት ቁልፉ መንገድ ነው። አእምሮአችን በተፈጥሮ መረጃ መሰብሰብ ከክህሎቶቹ መሃል አንዱ በመሆኑ ከውጭ ዓለም ጋር በምናደርገው ትስስር ባህሪያችንና ማንነታችንን እየቀረጸ ይሄዳል። ነገር ግን ከውጭ ዓለም ራሳችንን ነጥለን ወደ ውስጣችን መመልከት ስንጀምር የነፍሳችንን ፍላጎት የመረዳት ክህሎታችን ከፍ እያለ ይሄዳል። ያን ጆሮአችን የነፍሳችንን ጩኸት እንዲያዳምጡ መንገድ እንፈጥርላቸዋለን። ሁለተኛ፣ ኃይል መሰብሰብ ወይም ኤነርጂ ኮንትሮል። በቅርቡ የወጡ ጥናቶች እንደሚያሳዩ ከጠዋቱ 11 ሰዓት ጀምሮ እስከ ቀኑ 6 ሰዓት ያለ ጊዜ የአእምሮአችን የማሰብ አቅም እጅግ ከፍተኛ መሆንበትና በሰውነታችን ውስጥ ወደምንፈልገው አቅጣጫ ሊቀየር የሚችል የኤነርጂ ክምችት የሚኖርበት ጊዜ ነው። ይህ ኃይል ክምችት በጊዜ ሂደት አእምሮአችን ትኩረቱን ወደ ተለያዩ አቅጣጫዎች መከፋፈል ሲጀምር የነበረን የኤነርጂ ሌቨላችን ዝቅ እያለና የፈጠራ ክህሎታችን በጊዜ ሂደት እየቀነሰ ይሄዳል። ታዲያ በስራም ይሁን በተለያዩ ምክንያቶች ያጣናቸውን ኃይሎችን ለመሰብሰብ የጥሞና ጊዜ ወይም ለራሳችን የምንሰጠው የጸጥታ ጊዜ ትልቁን ድርሻ ይወስዳል። ምክንያቱም በጥሞና ውስጥ አእምሮአችን ወደ ካልም ስቴጅ ወይም ወደ መረጋጋት ሂደት ስለሚገባ ከውጭው ዓለም ጋር የነበረን ቁርኝነት እየተቋረጠ ከውስጣችን ዓለም ጋር ወደ መገናኘት እንገባለን። ብዙ ስኬታማ ሰዎች ይህንን ሰዓት ወይም ከሌሊቱ 11 ሰዓት እስከ 6 ሰዓት ያለውን ጊዜ ብሎክ ታይም እያሉ የሚጠሩ ሲሆን በዚህ ሰዓት ሙሉ ትኩረታቸውን በስራቸውና በራሳቸው ላይ ብቻ የሚያደርጉበት ጊዜ ነው። አንዳንድ ሰዎች ከስልካቸው ጋር ጊዜ እያሳለፉ ከውጭው ዓለም ጋር አካላዊ ንክኪ ስላላደረጉና በቤታቸው ውስጥ ከተቆለፈ መስኮት ጀርባ ራሳቸውን ስለደበቁ ብቻ ለራሳቸው ጊዜ ሰጡ ይመስላቸዋል። እውነታው ግን ለራስ ጊዜ መስጠት ማለት ከስልክ፣ ከሶሻል ሚዲያ፣ ከጓደኛ ኢቭን ከቤተሰብ ሁሉ ሳይቀር ማንም በማይረብሸን ጸጥታ ውስጥ ሆነን ልባችንን የማዳመጥ ጥበብ ነው። ስለዚህ ከበፊቱ ለየት ያለ ተፈጥሮን የመረዳት ኃይልን ለማግኘት ለራሳችሁ የዝምታ ጊዜ ይኖራችሁ። ሶስተኛ፣ ለመንፈሳዊ መገለጥ። በጥሞና ጊዜ ትኩረት የሚከፋፍሉ ነገሮች ከውስጣችን ይጠፋሉ። የዓለም ጫጫታ ጸጥ ይላል። በውስጣችንና በአእምሮአችን መሃል ታላቅ ዝምታ ይሰፍናል።
በዚህ ጊዜ ስጋዊ ማንነታችን ዝም ስለምል ነፍሳችን ቃል አውጥታ መናገር ትጀምራለች። በቅዱሳት መጻሕፍት ላይ እንደተጻፉት ፈጣሪ ከሰው ልጆች ጋር ከሚያገናኙ ቅዱስ ልምምዶች ውስጥ አንዱ የዝምታ ጊዜ ወይም በጸጥታ ውስጥ ፈጣሪ እንድናገር መፍቀድ ነው። ይህን እውነት በመጽሐፍ ቅዱስ እንዲሁም በቅዱስ ቁርአንም በግልጽ ተጽፎ እናገኘዋለን። አእምሯችን በተፈጥሮ ቶሎ ከሁኔታዎች ጋር የመላመድ በመሆኑ በዙሪያችን ካሉ ሰዎች ጋር በባህሪ በፍላጎትና በጸባይ ሳናስተውል እንመሳሰላለን። ለምሳሌ ከሁለት ሌቦች ጋር መዋል ከጀመራችሁ ምንም ያለ ሌብነትን የምትጠሉ ብትሆኑ እንኳን ከጥቂት ጊዜ በኋላ ሶስተኛው ሌባ እናንተ መሆናችሁ አይቀርም። እንዲሁም ደግሞ ውሏችሁ ከሚሊዮነሮች ጋር ከሆነ አሁን ላይ ምንም ገንዘብ ባይኖራችሁ እንኳን ቀጣው ሚሊዮነር እናንተ መሆናችሁ አይቀርም። ይህን ለውጥ የሚያመጣው አስማታዊ ሥራ ሳይሆን አእምሯችን ከውጭ ሁኔታ ጋር ራሱን ቶሎ የማላመድ ክህሎት ስላለው ነው። ታዲያ በቂ ጊዜ ሰጥተን ከሰዎች ጋር ስላሳለፈን እነርሱን መምሰል ከቻልን በውስጣችን ለምትኖራ መለኮት በእጁ ለሰራት ነፍሳችን በቂ ጊዜ መስጠት ከቻልን ምን ያህል ለውጥ በሕይወታችን ሊፈጠር እንደሚችል መገመት አይከብድም። የዝምታ ጊዜ ልምምድ የነበራቸው ጥቂት ሰዎች ግን ዛሬ ላይ ዓለም ስለ እነርሱ ጀግንነት፣ ዕውቀት፣ ጥበብ፣ መንፈሳዊ ምሬትና ጥንካሬ ዘምርላቸዋል። ብዙ አስደናቂ የቴክኖሎጂ ውጤቶች የተወለዱት በዝምታ ውስጥ ነው። ሙሴ ከእግዚአብሔር ጋር ይነጋገር የነበረው በዝምታ ውስጥ ነበር። ብዙ የፍልስፍና ሐሳብ፣ ትላልቅ መጻሕፍት፣ የቢዝነስ ሐሳቦችና የታዋቂ ፊልሞች ስክሪፕት የተጻፉት በዝምታ ውስጥ ናቸው። ዝምታ ከዚህም በላይ ረቂቅና ምስጢራዊ ነው። ዝምታ ስጋችንን ዝም አስብሎ ዕውቀትና ጥበብን ከእውነተኛ ማንነታችን ከነፍሳችን እንድንማር ያስችለናል። ስለዚህ ለራሳችሁ የዝምታ ጊዜ ይኖራችሁ።